ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን ላፕቶፕ ስንገዛ በዋናነት ማየት ያለብንን ወሳኝ ነገሮች ነው የምንነግራችሁ። እንግዲህ ይሄን ቪዲዮ የትም ሳትሄዱ እስከመጨረሻው ተከታተሉ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ብዙ ጊዜ ላፕቶፕ ስንገዛ እነዚህን ወሳኝ ነገሮች ካወቅን የግድ ባለሙያ አብሮን መሄድ የለብንም። የኮምፒውተር ሳይንስ ባለሙያ ወይም ደግሞ ሌላ የኤሌክትሪካል ባለሙያ እንግዲህ አብሮን መሆን አይጠበቅበትም። ይሄንን በደንብ ካወቅን ማንም ሰው በራሱ ሄዶ መግዛት ይችላል ማለት ነው። መጀመሪያ ማወቅ መለየት ያለብን ምንድን ነው? ላፕቶፑ ለምንድን ነው የተፈለገው? ፐርፐዙን መለየት ያስፈልጋል። ለምንድን ነው የምንሰራው? ላፕቶፑን መግዛት የፈለግነው ለምንድን ነው? ቪዲዮ ኤዲቲንግ ልንሰራበት ነው? ትላልቅ የግራፊክስ ሶፍትዌሮችን ልንጠቀምበት ነው? ለቪዲዮ ጌሚንግ ነው? ለምንድን ነው? ወይስ የተለያዩ ስራዎችን ልንሰራ ነው? ወይስ ደግሞ ለተማሪ በቃ ጀስት ለማንበቢያ እንዲሆን ነው? ያንን ፐርፐዙን ስንለይ ምን አይነት ላፕቶፕ መግዛት እንዳለብን ማወቅ እንችላለን ማለት ነው። ይሄንን ከለየን በኋላ እንግዲህ ጥሎ ማየት ያለብን ምንድነው? የላፕቶፑን አቅም ወይም የላፕቶፑን ፐርፎርማንስ ይሆናል። ለምሳሌ ፕሮሰሰር ስፒዱን ማየት አለብን። እንዲሁም የፕሮሰሰሩን ጀነሬሽን፣ ኮር የሚባሉ ነገሮች አሉ። እነዚህ ነገሮች ማወቅ አለብን። ለምሳሌ ፕሮሰሰር ስፒድ በጨመረ ቁጥር እንዲሁም ጀነሬሽን ስፒዱ ኮር የምንለው ነገር ኮር i3 ኮር i5 ኮር i7 የምንላቸው አሉና እነዚህ በጨመሩ ቁጥር ጀነሬሽኑ በጨመረ ቁጥር ፕሮሰሰር ስፒዱ በጊጋሄርዝ በጨመረ ቁጥር የላፕቶፕ ፐርፎርማንስ ወይም አቅሙ እየጨመረ ነው የሚሄደው ማለት ነው። እንደዚሁ በዛው ልክ ገንዘቡም ክፍያው ይጨምራል ማለት ነው። ስለዚህ ሌላው የራሙን ነው ማየት ያለብን። ላፕቶፑን ወይም የዴስክቶፕ ኮምፒውተሩን ራሙን ማየት ይኖርብናል። እንደዚሁ ራሙ በጨመረ ቁጥር የኮምፒውተሩ ወይም ደግሞ የላፕቶፑ አቅም የመስራት አቅሙ እየጨመረ ነው የሚሄደው ማለት ነው። ሌላው ስቶሬጅ ካፓሲቲውን ነው የምናየው። እንግዲህ ሁለት አይነት ስቶሬጅ አይነቶች አሉ። ኤስኤስዲ የምንለው እና ኤችዲዲ የምንለው ሶሊድ ስቴት ድራይቨር እንዲሁም ደግሞ ሃርድ ዲስክ ድራይቨር የሚባሉት ማለት ነው። እነዚህ ነገሮች እንግዲህ ወሳኝ ነገሮች ናቸው። አሁን ያለው ቴክኖሎጂ እንግዲህ የተሻለ የሚባለው ኤስኤስዲ ነው። ይሄ ስቶሬጅ ካፓሲቲው ኤስኤስዲ ከሆነ ጥሩ ፐርፎርማንስ ነው የሚኖረው ኮምፒውተሩ ማለት ነው። ስፒዱ ቆንጆ ነው የሚሆነው፣ በጣም ፍጥነት ይኖረዋል ማለት ነው እና የምንፈልገውን ስራ በፍጥነት መስራት እንችላለን። እንዲሁ ዋጋው ኤስኤስዲ ሲሆን ይጨምራል ከኤችዲዲ ይልቅ ማለት ነው። ስለዚህ ሁል ጊዜ ስቶሬጅ ካፓሲቲውን ማየት አለብን። አሁን ያለው ሌተስት ቴክኖሎጂ ኤስኤስዲ የምንለው ነው። የተሻለ ፐርፎርማንስም ያለው ይሄኛው ነው ማለት ነው። ዋጋም የሚጨምረው ይሄኛው ነው። ሌላው እንግዲህ ማየት ያለብን ነገር ምንድን ነው? ፖርታቢሊቲውን ወይም ደግሞ ይዘን በየቀኑ ተሸክመን የምንዞር ከሆነ እንግዲህ ክብደት ሊኖረው አይገባም። እንደዚሁም ስሊም ነው ሊሆን የሚገባው ማለት ነው። ክብደት ያለውን ነገር ሁሌ ተሸክመን የምንሄድ ከሆነ ፖስቸራችንን ያበላሽብናል። ከጀርባ ህመም ጋር ለተያዙ የጤና ችግሮች እንድንጋለጥ ያደርገናል። እንዲሁም ከነርቭ ጋር ለተያዙ የተለያዩ የጤና ችግሮች እንድንጋለጥ ስለሚያደርገን እንግዲህ ክብደቱ ቀላል የሆነ ማይከብድ ላያያዝ ምቹ የሆነ በጣም ስሊም የሆነ ፖርታብል የሆነ ላፕቶፕ መግዛት ይኖርብናል ማለት ነው። እንዲሁ ዴስክቶፕ ኮምፒውተርም ከሆነ በቀላሉ ከቦታ ወደ ቦታ የሚንቀሳቀስ ሲስተም ዩኒት የምንለው ነገሩ በጣም ትንሽ የሆነ ብዙ ማይከብደውን አይተን መርጠን መግዛት ይኖርብናል ማለት ነው። እንደዚህ አይነቱን በመረጥን ቁጥር ያው ዋጋው እየጨመረ ነው የሚሄደው ማለት ነው። ሌላው እንግዲህ ባትሪ ላይፉን ቼክ ማድረግ ይኖርብናል። ቻርጅ ካደረግን በኋላ ለረጅም ጊዜ የሚያሰራ መሆን አለመሆኑን እንደዚሁ ቼክ ማድረግ አለብን ማለት ነው። ሌላው እንግዲህ ስክሪን ሳይዙ ማየት ይኖርብናል። አሁንም የምንፈልገው ለምን ፐርፐዝ ነው? ስክሪን ሳይዙ ትልቅ በሆነ ቁጥር ለግራፊክስ ከሆነ ጥሩ ነው የሚሆነው። ቪዲዮ ለማየት ቪዲዮ ኤዲቲንግ ለማድረግ እንደዚህ ከሆነ ስክሪናቸው ከፍ ያሉ ሳይዞችን መምረጥ እንችላለን ማለት ነው። እንዲሁ ለምንጠቀመው ፐርፐዝ ደግሞ እያየን ስክሪን ሳይዛቸው አነስ ያለውንም መጠቀም እንችላለን ማለት ነው። ሌላው እንግዲህ ሪዞሉሽንንም እንደዚሁ አብረን ማየት ይኖርብናል ማለት ነው። ከፍተኛ የሆነ ሪዞሉሽን በሚኖረው ሰዓት ሻርፕ የሆነ ኢሜጆችን እንድናይ ያደርገናል። ጥርት ያለ ምስል ነው የምናየው ቪዲዮ የምናየው እዛ ላይ የምንሰራው ስራ ጥርት ያለ እንዲሆን ነው የሚያደርገውና
ሪዞሉሽኑን አብረን ቼክ ማድረግ ይኖርብናል። ስክሪን ሳይዙንም እንዲሁ ግራፊክሱንም አብረን ማየት ይኖርብናል ማለት ነው። እንግዲህ ግራፊክስ ካርድ ያለው ከሆነ ትላልቅ ሶፍትዌሮችን ለመጫን ለመጠቀም ለምሳሌ እንደ ቪዲዮ ኤዲቲንግ አይነት እንደ ጌሚንግ አይነት ነገሮችን ለመስራት እንግዲህ ቪዲዮ ካርድ ያለው ጥሩ የሆነ ዲስፕሌይ እና ሪዞሉሽን ያላቸው ላፕቶፖች ያስፈልጉናል ማለት ነው። ሌላው የምንፈልገው ኦፕሬቲንግ ሲስተም ምንድን ነው? እንግዲህ ኦፕሬቲንግ ሲስተሙንም እንደዚሁ መለየት ይኖርብናል ማለት ነው። የተለያዩ ኦፕሬቲንግ ሲስተሞች አሉ፣ ዊንዶውስ ጨምሮ ማክ ኦፕሬቲንግ ሲስተም እና ሌሎችም አሉ። ከምንሰራው እንግዲህ ኦፕሬቲንግ ሲስተሙን ከመወሰናችን በፊት የምንሰራው ስራ ምንድን ነው? ለምንድን ነው የፈለግነው? ኦፕሬቲንግ ሲስተማችን እኛ ከምንጠቀመው ሶፍትዌር ጋር ኮምፓቲብል ነው ወይ? ይጫንልኛል ወይ? አያስቸግረኝም ወይ? የሚለውን ነገር እንግዲህ ቀድመን መወሰን ይኖርብናል ማለት ነው ኦፕሬቲንግ ሲስተማችንን ከመምረጣችን በፊት። ምክንያቱም እኛ መስራት የምንሰራበት አፕሊኬሽን ሶፍትዌር የመረጥነው ኦፕሬቲንግ ሲስተም ላይ ለምሳሌ ማክ ኦፕሬቲንግ ሲስተም ላይ የማይጫን ኮምፓቲብል ያልሆነ ሊሆን ስለሚችል ፐርፐዛችንን ማወቅ መለየት፣ የምንጭናቸውን የምንጠቀምበትን ሶፍትዌሩን መለየት፣ ላፕቶፑን ወይም ኮምፒውተሩን የምንሰራበትን እንግዲህ ስራ መለየት ወይም ፐርፐዙን መለየት ያልነው ከላይ ለዚህ ነው ማለት ነው። ሌላው እንግዲህ ኮኔክቲቪቲ የምንላቸውን የምንጠቀማቸውን ዩኤስቢ ፖርቶች፣ የተለያዩ ፖርቶች ማወቅ ይኖርብናል። የተሻለ እንግዲህ ስፒድ ያላቸው ቢሆኑ ለምሳሌ የምንጠቀማቸው ዩኤስቢ ፖርቶች 3 ነጥብ እና ከዛ በላይ ቢሆኑ ይመረጣል። ምክንያቱም ቶሎ ዳታችንን ትራንስፈር ለማድረግ እንዲጠቅመን፣ እንዲሁም ኤችዲኤምአይ ሰፖርት ያደርጋሉ። የተለያዩ እንግዲህ ከዲስፕሌይ ፖርት ጋር የተያያዙ እንግዲህ ኤክስተርናል ዲስፕሌዎች ምን ምን አሉት፣ ምን ኮኔክት ማድረግ እችላለሁ የሚለውን እንግዲህ ማየት መምረጥ ይኖርብናል ማለት ነው። እነዚህ ነገሮች እንግዲህ ወሳኝ የሆኑ ዋና ዋና ነገሮች ናቸው። በተለይ ላፕቶፕ ስንገዛ እነዚህን ነገሮች እንግዲህ በዋናነት ብናውቃቸው ጥሩ ላፕቶፕ መግዛት ያስችለናል ማለት ነው። እንደያዝነው በጀታችን ማለት ነው። እንግዲህ በዛ መሰረት እነዚህ ለይተን መግዛት እንችላለን ማለት ነው። በጣም ይጠቅማችኋል ብለን ስላሰብን ነው ይሄን ቪዲዮ ያዘጋጀነው። እንግዲህ አዲስ ቻናል ነው። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ቻው፣ ሰላሙን